በዚህ ቪዲዮ በዋነኝነት የምናየው እንግሊዘኛን ወደ አማርኛ፣ አማርኛን ወደ እንግሊዘኛ ፐርፌክትሊ ትራንስሌት ወይም ደግሞ ሊተረጉምልን የሚችል AI ቱል ወይም ደግሞ አፕሊኬሽን የትኛው ነው የሚለውን ወደ 3-4 AI ቱሎችን ወስደን ከነዛ ውስጥ which one is the best and accurate የሚለውን ለማሳየት ያክል ነው። አዚ ኤግዛምፕል ካሁን በፊት ስናያቸው ላይክ እንደነ ChatGPT እንደነ Google Translate የመሳሰሉት AI ቱሎችን ወስደናል። እነ ዲፕሲክ እና ግሮክ ስትሪም ትራንስሌት ያደርጉልን ነበር። ነገር ግን ሙሉ ለሙሉ ፐርፌክት አይደሉም ወይም ደግሞ ጀስት እኛ አድጀስት የምናደርገው ኦር አጠጋግተን የምንተረጉመው ነበርና አሁን ግን የሰጠነውን ፓራግራፍ ወይም ደግሞ የሰጠነውን ዶክመንት በእንግሊዘኛ የሚሆን በአማርኛ ኦሪጂናል ሐሳቡን ወርድ ባይ ወርድ ሳይሆን ኮንሰፕቱን እንዳለ ወስዶ አማርኛውን ወደ እንግሊዘኛ እንግሊዘኛውን ወደ አማርኛ የሚተረጉምልን አንድ ቤስት AI ቱል ስላለ እሱን አሳያችኋለሁ። ከሌሎች ጋር ኮምፔር አድርገን ያለውን ዲፈረንስ with a short span of time ወይም ደግሞ በትንሽዬ ደቂቃ ለማሳየት ሞክራለሁ እንድትረዱት ያህል። ከዛ በፊት ግን ለማታውቁ ይሆንልኝ ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በየጊዜው ለቃችሁ ቪዲዮዎች እንድትደርሳችሁ ኖቲፊኬሽኑን ሳይን ተጫኑ። ቪዲዮውን ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። አብራችሁን ቆዩ። Universal Tube ትራንስሌት የምታደርጉት ሜቢ ኤሲ ሊሆን ይችላል። የተጻፈላችሁን ደብዳቤ፣ በኢሜል የደረሳችሁን ቴክስት፣ የምታነቡትን መጽሐፍ፣ ሪሰርች ኤኒቲንግ በእንግሊዘኛ ተጽፎ ወደ አማርኛ ትራንስሌት ማድረግ ከፈለጋችሁ ወይም ደግሞ ሀሳባችሁን በአማርኛ ጽፋችሁ ያን ወደ እንግሊዘኛ ትራንስሌት በማድረግ ለፈለጋችሁት ሰው አታች ማድረግ የምትችሉበትን ወይ ነው ከመግባው ላይ ለመናገር እንደሞከርኩት የምናየው። ለምሳሌ ይሄ ሪሰርች ፔፐር እኔ ማስተርሲን ግራጁዌት ያደረኩበት ወይም ደግሞ የተማረኩበት ፔፐር ነው። በጣም ሂውጅ ነው። ልክ እንደምታዩት 108 ፔጅ ነው። ስለዚህ ይህን ወደ አማርኛ ትራንስሌት አድርጌ አንደርስታንድ ማድረግ ብፈልግ ኦር ቅድም እንደነገርኳችሁ ፎር ዲፈረንት ፐርፐስ ሊሆን ይችላል የምትጠቀሙት። ከአሁን በፊት ጉግል ዶክን እንዴት መጠቀም እንደምትችል አሳይታችሁ ነበረ የዛሬ አመት አካባቢ። ለምሳሌ አሁን ላሳያችሁ። እዚህ ጋር ጉግል ዶክስ ብለን ልክ እንደዚህ ሰርች እናድርግ። ዘን docs.google.com ይሄን የሚጀምረው ሌትስ ክሊክ ዲስ ዋን ቼክ ማድረግ ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በነገራችን ላይ ኮምፕሌን የምታደርጉ ሰዎች አላችሁ። ዲስክሪፕሽን ቦክስ እና ኮመንት ሴክሽን የተለያዩ ናቸው። ሊንክ የሚቀመጠው ዲስክሪፕሽን ላይ ነው። ስለዚህ ዲስክሪፕሽን ላይ እያንዳንዱን የማሳያችሁን ቱሎች እዚህ ላይ አስቀምጥላችኋለሁ። ክሊክ እያደረጋችሁ ቀጥታ መግባት ትችላላችሁ፣ ወይም ደግሞ ልክ እንደኔ ሰርች ማድረግ ትችላላችሁ። ለምሳሌ አሁን ይሄን እንደምታዩት docs.google.com ነው የሚለው። ሶ ጉግል ላይ docs.google.com ብላችሁ ሰርች ብታረጉ ይመጣላችኋል፣ ወይም ደግሞ Google Docs ብላችሁ ልክ እንደኔ ጽፋችሁ ብትገቡ ይመጣላችሁ። ስለዚህ ኦልሬዲ በኢሜል ሳይኒን ስላደረኩና ለኤዲቲንግ ለትራንስሌሽን ለብዙ ነገር ካሁን በፊት ስጠቀምበት ስለነበረ ልክ እንደምታዩት አፕሎድ ያደረኳቸው ፔፐሮች ሴቭ ይደረጋሉ። ኤዲት ስታደርጉ አሁን በተለይ ዲጂታል ላይብራሪ ላይ ወይ ደግሞ የራሳችሁ ኮምፒውተር ካልሆነ በኢሜላችሁ ገብታችሁ ልክ እንደዚህ Google Doc ላይ ኤዲት ብታደርጉ ዘን ማንኛውም ኮምፒውተር ላይ ሄዳችሁ በኢሜላችሁ ሳይኒን ኦር ሎጊን እስካላችሁ ድረስ እዛ ላይ ስትሰሩ የነበረውን ፋይል ወይም ደግሞ ዳታ ታገኛላችሁ። ሶ ጉግል ዶክ ላይ ኤዲት የምታደርጉትን ነገር ኤዲት ብታደርጉ አሪፍ ነው። በዛው ግረ መንገድ ልንገራችሁ ብዬ ነው። ኤኒዌይስ ሌትስ ኦፕን ዚስ ዋን። ይሄኛውን ልክ እንደዚህ ክሊክ አድርገን እንክፈተውና ከአሁን በፊት ኢምፖርት ያደረኩት ነው። ሶ ኢምፖርት ማድረግ ትችላላችሁ። በጣም ትልቅ ፔፐር ነው። ይሄን ትራንስሌት ማድረግ ብፈልግ ቱልስ የሚል አለ እዚህ ጋር። ይሄን ክሊክ በማድረግ ዶክመንት ትራንስሌት የሚል ኦፕሽን ነበረ እዚህ ጋር። አሁን የለም። ኦልሬዲ ጉግል ዶክ ትራንስሌት ሲያደርግ የነበረውን ሰርቪስ አቁሞታል። ብዙ ፋንክሽኖች ነበሩት ላይክ ግራመር ኤንድ ስፔሊንግ ቼክ ለማድረግ ሪቪው ለማድረግ ኢቭን ኮምፔር ዶክመንትስ። አሁን አንድ ኢቫሉዌተር ወይም ደግሞ ኤግዛሚነር የሆነ ፔፐር ይሄን አስተካክል ብሎ ይሰጣችኋል አይደለ? ዘን ምን ያህል ሰርታችኋል ወይ ምን ያህል አስተካክላችኋል የሚለውን እዚህ ጋር ዶክመንቱን ኮምፔር ማድረግ ይቻል ነበር። ልክ እንደምታዩት አሁን ኢንአክቲቭ ነው። ሌሎች ስራዎችንም መስራት ይቻላል። ነገር ግን እዚህ ላይ ትራንስሌት ዶክመንት ቱ ኤኒ ላንጉዌጅ ላይክ እንግሊሽ የነበረው ወደ አማርኛ፣ አማርኛ የነበረው ወደ እንግሊሽ ወደ ሌሎች ላንጉዌጆችን ትራንስሌት ስናደርግበት የነበረው ሰርቪስ ኮምፕሊትሊ አቆሞታል ማለት ነው። እና በዚሁ አጋጣሚ አንድ ነገር አሁን እዚሁ ጋር ልንገራችሁ። የዛሬ አመት አካባቢ ማይክሮሶፍት ኦፊስ 365 ላይ ስትገቡ በወርድ ሙሉ ዶክመንታችሁ 100 ፔጅ የሚሆን 200 ፔጅ ኢምፖርት እናደርግለትና ፓወርፖይንት አዘጋጅቶ ይሰጠን ነበረ።
ዘን ያንን ሰርቪስ በነፃ ይሰጥ እንደነበረ ኢሚዲየትሊ እኔ ቪዲዮ ሰርችላችሁ ነበር ይሄኛው ቪዲዮ ማለት ነው። ከዛ ከ3 ወር ከ4 ወር በኋላ ከሰራሁት በኋላ ማለት ነው ከዛሬ 9 ወር ኦር 8 ወር በፊት ሰርቪሱን አቆመ። ፓወርፖይንት አያዘጋጅም፣ ኢምፖርት ማታደርጉም፣ ኤክስፖርት ማታደርጉም ማይክሮሶፍት ኦፊስ 365 ላይ። ዘን ያንን ቪዲዮ ስቲል እያያችሁ ጥያቄ የምትጠይቁኝ ሰዎች አላችሁ፣ አልሰራልኝ አለ የምትሉ አላችሁ። ስለዚህ ኢሚዲየትሊ ያ መስራት ባቆመበት ሰዓት ፓወርፖይንትን በኤአይ እንዴት ጀነሬት ማድረግ እንደምትችሉ እኛውን ቪዲዮ ሰርቻለሁ። ልክ እንደምታዩት በጣም ብዙ ሺህ ሰው ነው ያየው። ስለዚህ ኦልዌይስ አፕሊኬሽኖች ራሳቸውን አፕዴት ያደርጋሉ። ዛሬ ላይ እየሰጡት ያለውን ሰርቪስ ነገ ከነገ በኋላ ያቆማሉ። ሶ ለምን ብላችሁ መጠየቅ አንችልም። እዛው ላይ ደግሞ ብዙ ፊቸሮችን ጨምረው የሚመጡ አፕሊኬሽኖች አሉ። ያንን በዛው እግረ መንገዳችሁን እንድትረዱ ስለምፈልግ ነው። ኤኒዌይስ ጉግል ዶክ ኦን ታይም ቢንግ ትራንስሌት ማድረግ አቁሟል። ሁለተኛውን እንየው እስኪ። ብዙ ሰዎች ሪኮመንድ ሲያደርጉት የማየው ነገር ግን በጣም ብዙ ስህተቶችን እየሰራ ያለው ትራንስሌት የሚያደርግ አሁንም አንድ ዌብሳይት ላሳያችሁ እዚሁ ጋር ጉግል ትራንስሌት ልክ እንደዚህ ጽፋችሁ ዘን እዛው ጉግል ላይ ሰርች አድርጉ። እዚህ ጋር እንደምታዩት translate.google.com ኤኛውን ክሊክ እናደርጋለን። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ብያለሁ። ዘን እዚህ ላይ አንደኛ ኮፒ ፔስት ማድረግ ትችላላችሁ፣ ቴክስቱን ማለት ነው። 2 ፔጅ 3 ፔጅ ላይክ እስከ 5000 ወርዶችን አት ታይም ኮንቨርት ማድረግ ወይም ደግሞ ትራንስሌት ማድረግ ይችላል። ሶ you can copy and paste on here። ሁለተኛው ኢሜጅ በሃርድ ኮፒ ከሆነ ያለው ፎቶ አንስታችሁ ጀስት ኢምፖርት ማድረግ ትችላላችሁ። ሶስተኛው ዶክመንትስ ወርድ ኦር ፒዲኤፍ ሊሆን ይችላል። ስለዚህ ያንን ዶክመንት ከኮምፒውተራችሁ ኦር ከስልካችሁ ቀጥታ ኢምፖርት ማድረግ ትችላላችሁ። አራተኛው ዌብሳይት maybe from ከጉግል ስኮላር ከዊኪፒዲያ ኦር any other websites ያመጣችሁትን ሊንክ ሰጣችሁት ዘን ትራንስሌት ያደርግላችኋል። you can try anyone ሙሉ ዶክመንቱን የመቀየር አቅም አለኝ ብሎ ነው የሚያስበው። so let's click this one drag and drop። አሁን ይሄን 108 ፔጅ ሪሰርች ፔፐር ኮንቨርት ማድረግ ቢፈልግ ድራግ ኤንድ ድሮፕ አድርገሽ ማስገባት ትችላለሽ፣ ወይም ደግሞ ሰርች አድርገን ኢምፖርት ማድረግ እንችላለን። so let's click this one select አድርገን ዘን open። ልክ እንደዚህ ኢምፖርት አደረግነው። ዶክመንቱ የተጻፈው እንግሊሽ ነው። ስለዚህ እዚህ ጋር ክሊክ አድርጋችሁ እንግሊሽ የሚለው ልክ እንደዚህ ሴሌክት ማድረግ ይጠበቅባችኋል። ምናልባት ዲፎልቱ እንግሊሽ ካልሆነ ዘን ትራንስሌት ማድረግ የምፈልገው ደግሞ ቱ አማሪክ ነው። ሶ እዚህ ጋር ልክ እንደዚህ ክሊክ አድርጋችሁ አማሪክ የሚለውን ሴሌክት ማድረግ ያስፈልጋል። ይሄኛው ሶሪ ዲቴክት ላንጉዌጅ ጀስት እንግሊሽ ነው መሆን ያለበት። ከዛ ትራንስሌት የሚለውን ይሄን ክሊክ እናደርጋለን። በነገራችን ላይ በጣም ፈጣን ነው። 1 ደቂቃ እንኳን አልሞላበትም ትራንስሌት ሲያደርገው። እዚህ ጋር ትራንስሌት የሆነውን ዶክመንት ዳውንሎድ ማድረግ እንችላለን። ሶ ሌትስ ክሊክ ዚስ ዋን። ከዛ ጀስት ይሄን ዳብል ክሊክ አድርገን እንክፈተው ዳውንሎድ የሆነውን ፋይል። ኢኔብል ኤዲቲንግ ሌትስ ክሊክ ዚስ ዋን እና ይሄን ይመስላል። ልክ እንደምታዩት የባህር ዳር ዩኒቨርሲቲ የቴክኖሎጂ ጥናት የድህረ ምረቃ ትምህርት ተቋም የኤሌክትሪካልና ኮምፒውተር ኢንጂነሪንግ የባህር ዳር ዩኒቨርሲቲ ሳይሆን ባህር ዳር ዩኒቨርሲቲ ነው ማለት የነበረበት። ኤኒዌይስ ልክ እንደምታዩት 108 ፔጅ ወደ 114 ፔጅ ቀይሮ ጀስት ትራንስሌት ሲያደርግ ወርዶችን ሊጨምር ሊቀንስ ይችላል አይደለ? በዚህ መልኩ ኮንቨርት አድርጎታል። ስታነቡት ሳምሃው አሪፍ ነው ከምንም ማለት ነው፣ ግን ዛት ማች ፐርፌክት ነው የሚባል አይደለም። ኤኒዌይስ እስኪ አብስትራክቱን እንየው። አብስትራክት የሚለውን ረቂቅ በሚል ቃል ቀይሮታል። ሳምባ ነቀርሳ በዓለም ላይ ካሉ 10 ተላላፊ እና በአብዛኛው የተጠቁ በሽታዎች አንዱ ነው። አሁን ይሄ ምንድነው ኮንሰፕቱ? ትንሽ እንትን አይልም ማለት የሆነ ስትሬት ፎርዋርድ አይደለም። የሳምባ ነቀርሳ በዓለም ላይ ካሉ 10 ተላላፊ እና በአብዛኛው ከሚያጠቁ በሽታዎች አንዱ ነው ማለት የነበረበት። ግን ሳምባ ነቀርሳ በዓለም ላይ ካሉ 10 ተላላፊ እና በአብዛኛው የተጠቁ በሽታው ከሚያጠቁ ለማለት የተጠቁ ጀስት እንደዚህ አይነት ትርጉም ይሰጣል። እና በዚህ መልኩ ነው ትራንስሌት የሚያደርገው። እስኪ ቻት ጂፒቲ ምን ሞክረው አንድ ቀለል ያለ ኢንስትራክሽን እንስታው። የሰጠውት ፕሮምፕት ኦር ኢንስትራክሽን ካን ዩ ኮንቨርት ኦር ትራንስሌት 108 pages it may be word or pdf አፕሎድ ባረግልህ 108 ፔጅ ኮንሰፕቱን ተረድተህ ትራንስሌት ታደርግልኛለህ ወይ የሚል ኢንስትራክሽን ሰጠውት። ጀስት ክሮስ ቼክ ለማድረግ ያክል absolutely yes I can translate your full 108 page English PDF or document into Amharic after you upload it upload ካደረግሽልኝ በኋላ ጀስት ትራንስሌት ማድረግ እችላለሁ። ስለዚህ እቺኛውን የፕላስ ምልክቷን ክሊክ አድርጋችሁ add photos and file የሚለውን ይሄን ክሊክ በማድረግ ዶክመንታችን ልክ እንደዚህ ሰሌክት አድርገን መሞከር እንችላለን። ቻት ጂፒቲ ታውቃላችሁ አላውቀውም
አላውቀውም የሚለው ነገር በብዛት የለም። just I can ነው የሚለው or yes ነው የሚለው። ለመሞከሪያ እችን አብስትራክቷን አንድ ፔጅ ናት። እንደዚህ ሰሌክት እናድርግና ዘን ኮፒ እዚሁ ላይ please translate English to Amharic የምትል አጭር የሆነች ኢንስትራክሽን ወይም ደግሞ ትእዛዝ እንሰጠውና ከሁለት ነጥብ በኋላ ወይም ደግሞ በዳብል ኮት ውስጥ ማስገባት ትችላላችሁ። ፔስት እናድርግለት አብስትራክቱን ዘን ሳሚት። እዚህ ጋር እንዳየነው ሙሉ ዶክመንቱን ትራንስሌት እንደሚያደርግልን ነግሮናል። ግን ጀስት አኩሬሲውን ቼክ ለማድረግ አይደል ያልነው። ጉግል ትራንስሌት ረቂቅ ነበር ያለው። እዚህ ጋር አብስትራክት በእንግሊዝኛ አብስትራክት ብሎ በብራኬት ጽፎበታል። የመጀመሪያውን አረፍተ ነገር እስኪ እንየው። ነቀርሳ ኦር ቱበርኩሎሲስ በዓለም የተላለፈ እና በጣም ተጽዕኖ ያለው 10ቱ ከፍተኛ ተላላፊ በሽታዎች መካከል አንዱ ነው። አትሊስት ከቅድሙ ይሄ ይሻላል። ግን ነቀርሳ ኦር ቱበርኩሎሲስ በዓለም ላይ እየተላለፉ ካሉት ቢል አሪፍ ነበረ። ግን የተላለፈ እና ነው የሚለው። እንደዚህ ያለ ሙሉ 108 ፔጅ ትራንስሌት ቢያደርግልን አሁንም ከኛ የሚጠበቅ ብዙ ነገር አለ። አጀስት ኦር ትዊስት ማድረግ ያለብን ማስተካከል ያለብን ነገሮችን ኤአይ ቱሎችን I would check it like in the DeepSeek and the Grok-Sally. It's the same, right? So let's check the last one, which is Gemini 3. Gemini.google.com ብለን ያው ካሁን በፊትም እንዳየነው let's click this one. በኢሜይላችን ኦልሬዲ ሎጊን ኦር ሳይን ኢን ካልን በኋላ እዚህ ጋር ቲንኪንግ የምትለዋን ኤክስፓንድ አድርገን ቲንኪንግ ዊዝ ስሪፕሎ የምትሉት ራይት መሆኑን you have to check it። ያለበለዚያ ጀሚኒ 2.5 ነው እየተጠቀማችሁ ያላችሁት ማለት ነው። ጀሚኒ 2.5 እና ጀሚኒ 3 ፕሮ have a big difference። አሁን የመጣው ጀሚኒ 3 ፕሮ ነው ፐርፌክትሊ ነገሮችን አንደርስታንድ እያደረገ ያለና ብዙ ስራዎችን እየሰራ ያለ። ስለዚህ ስራ ከመጀመራችሁ በፊት እችን ቲንኪንግ የምትለውን ክሊክ አድርጋችሁ ቲንክ ዊዝ 3 ፕሮ የሚለው ይሄ ራይት መሆኑን you have to check it። ChatGPT የጠየቁትን ጥያቄ ጀሚኒ 3 ፕሮን ጠይቀዋለሁ። 108 ፔጅ ፒዲኤፍ ኦር ወርድ ፋይል ብሰጥ ኮንሰፕቱን ትራንስሌት ታደርግልኛለህ ወደ አማሪክ የሚል ኢንስትራክሽን ሰጣሁትና ዘን ሳሚት ፋይሉን አፕሎድ አድርግልኝ ከዛ ሳማራይዝ አድርጌ ሜን ፖይንቶቹን ኤክስትራክት አድርጌ አወጣልሻለሁ አይነት ነገር ነው እየተናገረ ያለው። እና እዚህ ጋር በግልጽ አስቀምጧል I can't translate all 108 pages in a single response። ባንዴ ወይ ነው በአንድ ኢንስትራክሽን ብቻ 108 ፔጅ ፋይል ሳይዙ ሂውጅ ስለሆነ ትራንስሌት ማድረግ አልችልም የሚል መልስ እዚህ ጋር ሰጥቷል። ነገር ግን በሴክሽን I mean 3 ፔጅ 4 ፔጅ 5 ፔጅ እያደረገን ልክ ኮፒ ፔስት እያደረግን ብንሰጠው ትራንስሌት ማድረግ እንደሚችል ነው እየተናገረ ያለው። ኢትስ ኦኬ። ስለዚህ እዚህ ላይ አብስትራክቱን ኮፒ ፔስት እናደርግለታለን። ጀስት አቅሙን ለማየት ያክል ኮንቨርት እንግሊሽ ቱ አማሪክ ብለን ነው ጀስት ሲንግል የሆነች ኢንስትራክሽን የሰጠነው። ከዛ ኖርማሊ አብስትራክቱን ነው ኮፒ ፔስት ያደረጉት አንድ ፔጅ ዘን ሌትስ ቼክ ዚስ ዋን። ኦልሬዲ ትራንስሌት አድርጎታል። አብስትራክት ትርጉም ኦር ናምን የሚል ነገር አልጨመረበትም። ጀስት አብስትራክት በእንግሊዝኛ በአማርኛ እንደዚህ ጻፈ። ዘን ሌትስ ቼክ ዘ ፈርስት ስቴትመንት። አሁንም የሳምባ ነቀርሳ ኦር ቱበርኩሎሲስ በዓለም ላይ ካሉ 10 ዋና ተላላፊ እና በስፋት ከሚያጠቁ በሽታዎች አንዱ ነው። ጀስት ፊት ነው የሚያደርገው ዝም ብሎ ቃል በቃል ሳይሆን አሁን እያንዳንዱ ወርድ ማለት እንግሊዝኛ የሚሆን አማርኛ ከምንጠቀመው ኮንቴክስት አንጻር የተለያየ ትርጉም ኦር ፍች ሊሰጠን ይችላል አይደለ? ስለዚህ ቃል በቃል ሳይሆን ትራንስሌት የሚያደርገው ቤዝድ ኦን ዘ ኮንቴክስት ነው የሚተረጉማቸው። እያንዳንዱን ብታነቡት ምንም አይነት እንካን የሚባል ነገር የለውም። በጣም ግልጽ ሲምፕል እና ኮንሰፕቱን በጠበቀ ወይ ነው ትራንስሌት የሚያደርገው ኦር የሚተረጉመው። ባጭሩ አሁን ላይ ካሉት የትኛውም ዌብሳይትም ሆነ ኤአይ ቱሎች ፐርፌክትሊ ወይም ነው በትክክል አማርኛን ወደ እንግሊዘኛ ወደ አማርኛ ትራንስሌት የሚያደርግልን ኦር የሚተረጉምልን ኤአይ ቱል ወይም ደግሞ ዌብሳይት which is Gemini AI ነው። ሙሉ ዶክመንታችን 50 ፔጅ 100 ፔጅ ኦር 200 ፔጅ ሰጠነው ሙሉን አንዴ ወይም ደግሞ ሲንግል ኢንስትራክሽን ኤንድ ሲንግል ሪስፖንስ ትራንስሌት የሚያደርግልን ኦር የሚተረጉምልን ምንም አይነት ኤአይ ቱል የለም ፐርፌክትሊ የሚሰራ። ቅድም አይተናል ጉግል ትራንስሌት የሚለው ወይም ደግሞ translate.google.com የሚለው ዌብሳይት ላይ ግን so much errors። ዶክመንታችን በሴክሽን እንደነገርኳችሁ በ10 ፔጅ በ5 ፔጅ ኦር በ15 ፔጅ እየከፋፈላችሁ ጀስት ኮፒ ፔስት እያደረጋችሁት ለጀሚኒ 3 ፕሮ ስጡት። በትክክል ምንም ነገር ሚስ ሳያደርግ እንደዚህ ትራንስሌት ያደርግላችኋል። ያ ማለት 100% ትክክል ነው ማለት ላይቻል ይችላል። ምክንያቱም እኛ የሰው ልጆችን የምንሰራቸው ብዙ ስህተቶች አሉ። ነገር ግን ከ99% በላይ በጣም አኩሬት ነው። እንደምታዩት በጣም ፐርፌክትሊ ነው ትራንስሌት የሚያደርገው። ስለዚህ እንግሊዝን ወደ አማርኛን ወደ እንግሊዝ ትራንስሌት ለማድረግ ወይም ደግሞ ለመተርጎም ጀሚኒ 3 ፕሮን ተጠቀሙ። አይ ሆፕ ብዙዎቻችሁ እንደሚጠቅማችሁ ተስፋ አደርጋለሁ። አሁን በድጋሚ ላሳስባችሁ እስካሁን አብራችሁ ቆይታችሁ ዩቲዩብ ቻናል ላይ ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮውን ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።